በህይወታችን ውስጥ ለራሳችን ልንሰጠው የምንችለው በጣም ቤስት የሚባለው ጊፍት ምንድነው ብላችሁ ታስባላችሁ? እንደኔ ሐሳብ በህይወታችን ውስጥ ቤስት ብዬ ማስበው ልንሰጠው የምንችለው ጊፍት ለራሳችን is being independent ነው ማለት በራሳችን መቆም መቻል not only financially but also mentally and emotionally ሰላም ስሜ ፍርቱና ይባላል ለማታውቁኝ ሰዎች እንግዲህ በዚህ ቻናል ቁም ነገር ምክክር የምናወራበት ቻናል ነው እስከመጨረሻው ድረስ አብራችሁን ቆዩ እንደምትወዱት አልጠራጠርም ሶ ከፔኑ ስንጀምር እንግዲህ ኢንዲፔንደንት የመሆን ተቃራኒው ዲፔንደንት መሆን ነው አይደለ በአንድ ሰው በሌሎች ሰዎች ላይ ጥገኛ ነው ማለት ገንዘብ ላይ ብቻ አይደለም በአስተሳሰቡ በስሜቱ ሌሎች ሰዎች ላይ ጥገኛ ነው ማለት ለሚያደርገው ለእያንዳንዱ ነገር ሌሎችን ማስፈቀድ አለበት የሌሎችን ኦፒኒየን ማየት አለበት በራሱ ይሄ ሰው ምንም አይነት አቋም የለውም ሁሉ ጊዜ ሰዎችን ያስደስታል ወይስ አያስደስትም የሚለው ላይ ነው ፎከስ የሚያደርገው ምንም በቃ የሚኖረው የራሱ የሆነ ህይወት የለውም ሁሉ ጊዜ በቃ ለሰዎች እያጨበጨበ በሚያስቀውም በማያስቀውም እየሳቀ እንደተሽቆጠቆጠ እድሜውን ይጨርሳልና ኢማጂን ማለት ያለን ህይወት በጣም አጭር ነው የምንኖረው በዚህ ምድር ላይ በጣም ለትንሽ ጊዜ ነው እና በዚህ ጊዜ ውስጥ ሁሉ ጊዜ ሰዎች ላይ ጥገኛ ሆነን የሰው ፊት እየገረፈን ስንኖር በጣም የሚደብር ነገር አይደለም ሶ እንጀምር የመጀመሪያው ነገር ሜንታል ዲፔንደንሲ የምንለው ነው ሰዎች በአስተሳሰብ ሌሎች ሰዎች ላይ ጥገኛ ይሆናሉ which is ክራውዱ ላይ ሊሆን ይችላል ብዙ ነገር ላይ ጥገኛ ይሆናሉ እና ይሄ በጣም አስጠሊታ ነገር ነው ምክንያቱም እድሜ ልካችንን ማንንም ሰው እንደፈለገ ማኒፑሌት እያደረገን ሻጩ ይመጣል ማኒፑሌት አድርጎን ይሄዳል ከኛ መጠቀም የሚፈልገው ሰው ይመጣል ተጠቅሞብን ይሄዳል ምክንያቱም ሜንታሊ ኢንዲፔንደንት ስላልሆንን በራሳችን መቆም ስለማንችል ሜንታሊ ኢንዲፔንደንት ሰው በምን ያስታውቃል ምን አይነት መለያ ባህሪዎች አሉት ስንል አንድ ሰው ሜንታሊ ኢንዲፔንደንት ከሆነ ለሚያደርገው ነገር ለምን እንደሆነ አውቆት ነው የሚያደርገው እንጂ just because አንድ ሰው ተነስቶ ይሄን አድርግ ስላለው አያደርግም ምክር መጠየቅ ከትክክለኛው ሰው ጥሩ ነገር ሆኖ ሳለ ነገር ግን ይሄ ምክር መጠየቅ ሳይሆን ዝም ብሎ በቃ ምንድነው ክራውዱን ፎሎ ያደርጋል ይሄ በጣም አጥፊ የሆነ ሐሳብ ነው ለምሳሌ አንድ ሰው ተነስተ በቤስት ነገር አንድ ሰው በህይወታችሁ ሊያደርግ የሚችለው ተነስቶ ተምሮ ዩኒቨርሲቲ ስለገባ ነው ስላለው ሳያምንበት just አንድ ሰው ተነስቶ ስላለው ብቻ ተነስቶ ይሄ ዩኒቨርሲቲ የሚገባ ከሆነ ሰው ዲፔንደንት ነው ሌላው ሰው ሐሳብ ላይ just ክራውዱ ላይ የተመሰረተ ነው ይሰውዬ ማለት ነውና ሜንታሊ ነገሮችን በራሳችን ማድረግ መማር አለብን ለምንድነው ማደርገው ማን ነው የሚጠቀመው ይሄን ነገር በማድረግ ለኔ የሚያመጣው ቤኔፊት ነው ወይስ ጉዳቱ ነው የሚያመዝነው ሚለውን ሰው መመርመር አለበት አስባችሁ ታውቃላችሁ ማለት እግዚአብሔር ጭንቅላት ወይም አምሮ እንድናስብበት የሰጠው ለአንዳንድ መሪዎች ለአንዳንድ ሰዎች ብቻ ሳይሆን ለሁላችንም ነው ይሄ ኢንዲኬት የሚያደርገው ምንድነው ሁሉም ሰው ለራሱ እንዲያስብ ነገሮችን መርምሮ ጀጅ አድርጎ ይሄ ልክ ነው ይሄ አይደለም እያለ የራሱን መንገድ በራሱ መምራት እንዲችል ጭንቅላት ፈጣሪ እንደሰጠን ማየት ትችላላችሁ ሰው ለምንድነው ማንጠቀምበት just ይሄኮ ጭንቅላት የምንለው ነገር ማስዋቢያ ወይም ደግሞ ጸጉር መሸከሚያ ብቻ እንዲሆን አይደለም የተፈጠረው አይደለ እና እንደውም እዚህ ላይ 5 monkeys theory ይባላል እና እዚህ ጋር ምንድነው የሆነ ኬጅ ውስጥ ይከታቸዋል የመጀመሪያው ሞንኪ ነበረ ከዛ ያንን ሞንኪ እዛ ኬጅ ውስጥ ከከተተው በኋላ የሆነ መሰላል አለ ከመሰላሉ ደግሞ ጫፍ ላይ ሙዝ አለ ከዛ በኋላ ይሄ ሞንኪ ያንን ሲያይ ያንን ለማውረድ በጣም ይፈልግና መሰላሉ ላይ ይወጣል ከዛ ልክ ሙዙን ሊወስደው ሲል ከውጪ ምን ያደርጉበታል ቀዝቃዛ ውሃ ዝም ብለው ይደፉበታል then ምን እየተማረ ይመጣል ሄጄ ሙዙን ወስደው ከሆነ ውሃ ይደፋብኛል ቀዝቃዛውን ደግሞ አልፈለገም ሶ just ሄዶ ይቀመጣል ማለት ነው ከዛ በኋላ ሌላ ሞንኪ ያስገባሉ እዛ ውስጥ ልክ ሲያስገቡ ያ ሞንኪ ሙዙን ያየውና ልክ እንደመጀመሪያው ይጓጓና ልክ ሊወስደው መሰላሉ ላይ ሊወጣ ሲል መጀመሪያ ገብቶ የነበረው ሞንኪ እሱ መደብደብ ይጀምራል ውሃውን የሚረጭ ራሱ የለም ግን ሰው መደብደብ ይጀምራል ተስደፋብን ነው ወያለ ማለት ነው then ሌላ ሞንኪ ሲመጣ even መጀመሪያ የነበረው ሞንኪ ወጥቶ እነዛኞቹ ለምን እንደሚያደርጉት እንኳን ሳያውቁ ይከተሉት ነበር ማለት ነውና
ምንም ቅጣት እንኳን ባይኖረው ያንን ሙዝ ሳይበሉ እርስ በርሳቸው እንደተመታቱ አለቀ ማለት ነው። እና ምን ልላችሁ ፈልጌ ነው አንዳንድ ጊዜ ጀስት ብዙሃኑ ስለተከተለው ትክክለኛ ነገር ነው ማለት አይደለም። ማለት ለምናደርገው ለእያንዳንዱ ነገር ሪዝን ሊኖረን ይገባል። እንደውም እዚህ ላይ ደግሞ ተጨማሪ አንድ ታሪክ የሆነች ሀገር አለና እዛ ሀገር ውስጥ ሁሉም ሰው አሳ ሲጠብስ ምንድነው የሚያደርገው? ግማሹን ይቆርጥና ግማሹን ብቻ ይጠብሰዋል። ግማሹን ቆርጦ ይጥላል፣ ግማሹን ይጠብሰዋል። ልክ እናት እንደዛ ያደርግሽ ትጠብሳለች፣ ልጇ እንደዛ ታስተምራለች፣ ልጅየዋም አድጋ ሌሎች ልጆቿን እንደዛ ያርስ ትላለች። ከዛ ሁሉ ጊዜ አሳውን ግማሽ እየቆረጡ የሚበላውን ክፍል እየጣሉ ይኖራሉ። ከዛ የሆነ ሰው መጣና ለምንድን እንደዚህ እንደሚያደርጉ ሲጠይቃቸው ምክንያት የላቸውም፣ ጀስት የወረስ ነው ይላሉ። ግን ይሄ ነገር ሲጣራ ለካ መጀመሪያ የነበረችው ሴትዮ አሳ ስትጠብስ የነበራት መጥበሻ በጣም ትንሽዬ ስለነበረ ለሙሉ አሳው ስለማይበቃ ነበር ግማሹን እየቆረጠች ጥላ ግማሹን ብቻ የምታደርገው። ግን እነዛኞቹ ምክንያቱን እንኳን ሳይረዱ ዝም ብለው የመጣላቸውን አሜን እያሉ እየተከተሉ ብዙ ያጡት ነገር አለ ማለት ነው። ሶ ከማህበረሰቡ ሊሆን ይችላል፣ በዙሪያችን ካሉ ሰዎች ሊሆን ይችላል። ዝም ብለን ሳናጣራ አሜን አሜን እያልን የተቀበልነው ነገር ምንድነው የሚለው መመርመር መቻል አለብን። ጀስት አንድ ሰው ተነስቶ ባህላችን ነው ሲለን አሜን እንዲህ ነው አሜን እያልን የምንቀበል ከሆነ እያኗኗርን ነው እንጂ እየኖርን አይደለም። ሶ የትኛውም ሰው በቃ ሜንታሊ ኢንዲፔንደንት መሆን አለበት። ነገሮችን መርምሮ በራሱ ልክ ነው አይደለም ብሎ መሄድ አለበት እንጂ ጀስት ብዙ ሰው ስለተከተለው ትሬንድ ስለሆነ ማድረግ የለበትም ብዬ አስባለሁ ማለት ነው። ሁለተኛው ደግሞ ኢሞሽናል ዲፔንደንሲ የሚባል ነገር አለ። ይሄ ደግሞ ምንድነው? ሰው ለስሜቱ ሌሎች ሰዎች ላይ ጥገኛ ሲሆን ማለት ነው። ለምሳሌ አንዳንድ ሰው አለ አይደለ? ልክ እንዴት ነው ስፔሻሊ በፍቅር ህይወት ላይ ምናምን ነገር በቃ ሙሉ ለሙሉ የዛ ሰው ደስታም ህይወቱም ዓለሙም በዛ ሰው ላይ መሰረትና ልክ ያኛው ሰው ሲሄድ በቃ ይሄ ሚዘው የሚጨበጡ ይጠፋዋል ማለት ነውና እንደውም ብዙ ታሪኮችን ሰምቼ ነበር። በፍቅር ህይወት ላይ አብረው ለመቆየት ይሞክራሉ። ከዛ ልክ ሳይሆን ሲቀር አንደኛው ራሱን ያጠፋል ተነስቶ ምናምን። አስባችሁታል ምን ያክል በቃ ኤክሰስ ሊሄድ እንደሚችል ሰዎች ላይ በኢሞሽናችን ጥገኛ ማለት በህይወታችን የሚመጣ የትኛውም ሰው በደስታችን ላይ በሰላማችን ላይ የሚጨምር አካል ነው መሆን ያለበት። ቤተሰብም ፍቅረኛም ቢሆን ጓደኛም ቢሆን ምንም ነገር ቢሆን ስራም ቢሆን እንጂ የህይወታችን ሜን ሶርሱ እሱ ነው ማለት እኮ ያ ነገር የለም ማለት እኛ በቃለን ማለት ነው። ያ ነገር ሰው ነው ማለት ያ ሰው ከሌለ በቃኝ የለንም ማለት። ስራ ነው ማለት ያ ስራ ከሌለ እኛ አይደለንም ማለት። ገንዘብ ነው ማለት ገንዘብ ከሌለ እኛ የለንም ማለት ነው። ግን እኛ ከገንዘብም ከግንኙነቶችም በላይ ነን። ያን ነገር አምነን መቀበል መቻል አለብን ማለት ነው። ሶ ኢሞሽናሊ በራሳችን የደስታችን ምንጭ መፈለግ አለብን። ተስፋችን ምን እንደሆነ ማወቅ መቻል አለብን። ለምን እዚህ እንዳለን ህይወታችን ውስጥ ትርጉም ያለው ነገር ከምንም በላይ ከስራውም ከገንዘቡም ከሌላውም ነገር በላይ ምን እንደሆነ ማወቅ መቻል አለብን። ያኔ ማንም ሰው ከህይወታችን ሲወጣ ላዝል ልንከፋ እንችላለን፣ ግን ኮላፕስ አናደርግም። ሰው ሄደ ህይወት ይቀጥላል። ስራው አልተሳካም ህይወት ይቀጥላል። ገንዘብ የለንም ህይወት ይቀጥላል። ግን ሙሉ ለሙሉ እዛ ላይ ዲፔንደንት ከሆነ በጣም አደጋ ነው የሚሆነው ለስሜታችን ለውስጣዊ ሰላማችን ምናምን ማለት ነው። ምንም ነገር ሊቀር ይችላል፣ ግን ዋናው ነገር የውስጣችን ሰላም ነው፣ የውስጣችን ደስታ ነው። ለዛ ደግሞ ሶርስ መሆን ያለብን አንደኛው ፈጣሪያችን ነው። ሁለተኛ ደግሞ ራሳችንን የደስታችን ሶርስ መሆን ያለብን እንጂ ሌሎች ነገሮች መሆን የለባቸው ማለት ነው። ሶስተኛው ፋይናንሻል ኢንዲፔንደንሲ ነው። ይሄ ደግሞ ምንድነው? ሰው የራሱ ገንዘብ ሊኖረው ይገባል፣ የገንዘብ ምንጭ ፔሪድ። ምክንያቱም ብዙ ሰው ያላመነበት መንገድ የሚሄደው በገንዘብ ምክንያት ነው። እንደውም በፊት ላይ የነበሩ ትዳሮችን ስናይ ሴቷ በጣም እየተጨቆነች በጣም በቃ እያዘነች ከዛ ቦታ መውጣት እየፈለገች አትወጣም። ለምን ሲባል ምክንያቱም ያ ባሏ ከሌለ የለችም እሷ። ምክንያቱም ብር የላትም፣ ሊያቆያት የሚችል ሊያኖራት የሚችል ምንም ነገር የለም ማለት ነው። ሶ ይሄንን ነገር ግን እኛ ያው መስበርና መውጣት መቻል አለብን ማለት ነው። ምክንያቱም ፋይናንሻል አሁን እኛ በራሳችን መኖር የምንችል ከሆነ በራሳችን መቆም የምንችል ከሆነ ማንንም መለማመጥ አይገባንም። ለምሳሌ ባልየው ካልተመቻት ቺት እያደረገባት አይታችሁ ታውቃላችሁ ማለት በፊት ላይ የነበሩት ትዳሮች ቺት
ቢያረጋባት ቢመታት ምንም ቢፈጠር ምንም ቢሆን በቃ ሁሌ እየተለማመጠች ሁሌ እሷ በቃ ያለቃቀሰች የምትኖረው እሷ ናት ኢቭን ማህበረሰቡ ራሱ የሷ ጥፋት እሷ ስላልተከባከበችው ያለ የሚወቅሳት እሷ ነው ያን ሁሉ ነገር ችላሚን ብላ የምትቀበለው just because ብር ስለሌላት ነው ቢኖራት ኑሮ ኖ ብላ ልክ ባውንደሪዋ ክሮስ ሲደረግ መውጣት ትችል ነበር ግን አሁን እቺ ሴት ለሙሉ ነገሯ እሱ ላይ ጥገኛ ስለሆነ ሁሉ ጊዜ በቃ እሱን እየተለማመጠች ኢቭን እሱ በድሏት ራሱ እሱን ተለማመጠዋለች ስለ ትዳር ብቻ ሳይሆን ብዙ ጓደኝነት ውስጥም ሊሆን ይችላል በሁሉም ነገር ሊሆን ይችላልና ሁሉም ሰው በራሱ መቆም መቻል አለበት የራሱን ዓለም መገንባት አለበት የራሱን ኢምፓየር በቃ ቢልድ ማድረግ መቻል አለበት ፋይናንሻሊም ቢሆን ሜንታሊም ቢሆን ምናምን ነገር ማለት ነው ሶ አይ ኖ እንደሚወራው ቀላል እንዳልሆነ የሆነ ገንዘብ ማምጣት ኢሞሽናሊ እንትን መሆን ምናምን ነገር ቀላል ላይሆን ይችላል ግን ኢምፖሲብል የሆነ ነገር አይደለም ይቻላል እና ያው በየጊዜው ሀስል ማድረግ ነው በዛም በዚህ መሄድ ነው አንዱ ካልተሳካ ሌላው መሞከር ነው ግን በቻልነው አቅም ስፔሻሊ እንደ ሴት ድምጻችን እንዲሰማ በራሳችን መቆም እንድንችል የሰው ተለማማጭ እንዳንሆን ሁሌም ቢሆን በቃ ጽኑ ሰዎች መሆን እንድንችል ኢንዲፔንደንስ መሰረታዊ ነገር ማለት የሆነ ሌግዣሪ የሆነ የቅንጦት ነገር በኋላ አስቀምጠ ነው ሲደላ ነው ምናምን የምንለው ነገር ሳይሆን መሰረታዊ ነገር ነው ምክንያቱም ሁሉ ጊዜ በቃ ያዘንን እየተከፋን መኖር ስለሌለብን በራሳችን መቆም ስላለብን ማለት ሀስል ማረግ ፔን አለው አይኖ ግን ሀስል በማረጋችን የሚመጣብን ፔን እና ሌሎች ላይ ጥገኞች በመሆናችን የሚመጣውን ፔን ስናነጻጽረው ሀስል በማረግ ያለው ፔን ሞር ይሻላል ሶ ጠቅለል ሳደርገው ሐሳቤን በቃ ሁሉ ጊዜ በምንም ጉዳይ በየትኛውም ዋይስ ኢንዲፔንደንት ሁኑ ሁሉ ጊዜ ለሰዎች ጥገኛ አትሁኑ በየትኛውም ኢሞሽናሊ ፋይናንሻሊ ቢሆን ሜንታሊም ቢሆን ሁሉ ጊዜ ራሳችሁን ዴቨሎፕ ለማድረግ ራሳችሁን ለማሳደግ አንድ መማር ካለባችሁ ተማሩ መስራት ካለባችሁ ስሩ ለማለት ነው ስለተከታተላችሁኝ አመሰግናለሁ መልካም ጊዜ ይሁንላችሁ